በልቻላት ምን ነገር ደረሰ ካፍቺ ኩን አልደረሰ አይደለም። ስንት ወርደር ታገኛለህ? የሞተረኛ ዩቲዩብ እንዴት አደራችሁ? እንግዲህ ዛሬም በአምስተኛ ቪዲዮአችን ከች ብለናል። ያው እንደተለመደው ዴሊቨሪ ግን ይሄ የመጨረሻ ቪዲዮ ነው የሚሆነው ማለት ነው። ያው በቢዩ ማለት ነው። በቢዩ ይሄ የመጨረሻ ቪዲዮ ነው። ምክንያቱም በቃ ከስራው ጋር ምንም ልንጣጣም አልቻልንም። በጣም ሪስክ ያለው ስራ ነው። ሳይክል ከመንዳት ጀምሮ ስራውም ድካሙም የሚገኘውን ገንዘብ እምብዛም ነው ካላችሁ ከምታባክኑት ሰዓትና ጉልበት አንፃር የሚገኘው ነገር በጣም ትንሽ ነው። ስራው ስላልተስማማን በቃ ልንተው አስበናል። ግን ምንተው ዝም ብሎ ሁኔታ ሳይሆን ቅድመ ሁኔታዎች አሉት። መጀመሪያ እዛ ውስጥ ያለንን ባላንሳችን እናወጣለን። አይ ማይግሯን ይብብ ገንዘባችን እዛ ውስጥ ያለውን የተያዙብን እናወጣለን። እሱን ደግሞ ዛሬ ነው የምናወጣው ማለት ነው። ያው ኦርደር ላገኝ አላውቅም። ምክንያቱም አንዱ ለቀን ስላልሰራው ቪዲዮ ማነው ቪዲዮ አልኩኝ ቪዲዮ ስላልሰራው 2 ነጥብ አድርጎታል ሬቴ ከ4 ከምናምን ማለት ነው 4.3 እና 2 አድርጎታል። ኦርደር እንዴት እንደሚደርስኝ አላውቅም። የሞተረኛ ኦርደርም ቢሆን ይዘን እንላለን። ሌላው በተረፈ ያው በጣም ሶሪ ቪዲዮ የቆየው የምሰራው ያው ኮንተንት ትንሽ ክሬት ማድረግ በጣም ይከብዳል። ክሬት አድርጋችሁ ራሱ ቪዲዮ ኤዲት ማድረጉ በጣም ከባድ ነውና ሌላ ያለውን ነገር ሙሉ ነግራችኋለሁ። ምን እንዳጋጠመኝ ምናምን ነገር ደግሞ ትንሽ ሰሞኑን ወጥተን ነበር። ከትላንት ወዲያ እየሰራን ነበር። ያው እሱን የዛን ቀን ቪዲዮ ቀርጻለሁ ብዬ ነበር፣ ግን በቃ ቢሆነ ሁኔታ ተውኩት። ግን የተፈጠረው ነገር ደግሞ ሌላ ተአምር ነው። እንደምታውቁት ነው። ባለፈው 700 ብር ከስረናል አይታችኋል። ያው 700 ብር ደግሞ የስንት ቀን እንደምትሰራው። እሺ ዩቲዩብ እንግዲህ ተመልሰናል። እዚህ ጋር ድጋሚ ኦርደር ልንጠብቅ እዚህ ጋር መተናል። አፕሊኬሽን ሆነ አላደረግንም፣ ሆነ እናደርጋለን። ሌላው በተረፈ እንዳልኳችሁ ነው የመጨረሻ የቢዩ የመጨረሻ ቪዲዮ ነው። እንዲሁም ዛሬ የሚይዘው ኦርደር የመጨረሻ ነው። ወይ ምግቡን አንስተን እንበለዋለን፣ ካልሆነ እናደርሰዋለን። በቪዲዮ ላይ የምናየው ይሆናል። ሰራባንስ ሰራል አይደለም። ስንት ኦርደር ታገኛለህ? የሞተረኛ እኔ በቀን ውስጥ ቢያንስ ከዛ መጣው ብዙ ለሰራው 700 ምናምን። እኔ ሞተረኛ አንድ ነው የሰራሁት ባለፈው 100 ምናምን ብር። ከዛ ሩቅ ነው ደግሞ እንትን ጋር ኮካ ወኮ ኮካ እዛ ጋር ማለት ከመጣ በ30 ደቂቃ ውስጥ ይመስገን ኦርደር አግኝተናል። ዛሬ የቶሎ አግኝተናል። 900 ምናምን ብር ነው። ሀፍ ቺክን ታዘናል ማለት ነው። እሱን እናደርሳለን። ዘን ከ300 ላይ 970 ምናምን ብር ሲቀንስ እንግዲህ ወደ 300 ይቀረናል 300 ምናምን ብር። ቢፊድ መውጣት ካቃተን ተቀብለን የ300 ብር ምግብ ካገኘን እናገኘውና አንስተን እንበለዋለን። አሁን ባይሆንም በኋላ አካባቢ ይመቻቸው። አሁን ወደ ምግብ ቤት እየሄድኩ ነው። 30 ደቂቃ ላይ ሰናል ኦርደር ነምበራችንን እንየውና እንትን እንላለን፣ እንቀርጻለን። የሚመቸን ከሆነ ሰላም የቢዩ ኦርደር አልደረሰም። ካፍቺኩን አልደረሰም። እንግዲህ ደቅ ብለናል፣ ቁጭ ብለናል ማለት ነው። ተቀብለን ወጥተናል ማለት ነው። ልንሄድ ነው ወደ ጦር ኃይሎች ወደ 2 ኪሎ ሜትር ነው የምንሄደው።
ደርሰናል። አሁን እየጠበቅኩት ነው። ወደዚያ ሰፈር አካባቢ መሰለኝ እየጠበቅኩት ነው እስኪመጣ። ያው እንግዲህ እስካሁን ስመጣ አልቀረስኩም። ሶሪ ደቂቃ አልነበረኝም። ለዛ ነው ፊኒሽ ብዬዋለሁ። ኤክስትራ 2 ዳቦ አዞን ነበር 30 ብር። እሱም በራሳችን የገዛ ነው። አሁን የእሱን ሂሳብ እንቀበለዋለን ማለት ነው። ሰተን ጨርሰናል ማለት ነው። ወደ ቤት እየሄድን ነው። አካውንታችን ላይ 300 ምናምን ብር አለ። እሱን ደግሞ ምግብ ምን ቢሆን እንበላበታለን። እንዴትም የ300 ብር ወርደት ከታዘዘ ማለት ነው። ቀድመን ካነሳ እንግዲህ እስኪ ቤት የምናወራ ይሆናል። አሁን ቀጥታ ወደ ቤት ልጅ ተመልሰን መተናል ማለት ነው። ይወይና ያችሁት ነው። ከቀኑ 6 ሰዓት ሆኗል። ጠዋት 3 ሰዓት ወጥተን ቶሎ ተመልሰናል። አንድ ወዳር ሰርተን ተመልሰናል። 1000 ብራችንን አስመልሰናል። ከ1300 ብር አባት ይመችሽ 300 ብር አድርገናል። አሁን 300 ብር እንዴት እንደምንወጣው እናስባለን። ሜቢ ይሄ ቪዲዮ ኤዲት እየተደረገ እስከዛ ካወጣሁት አስገባዋለሁ። ግን ፖስት ካርኩት በኋላ ያው በቀጣይ ቪዲዮ ወይ ልነግራችሁ ይችላሉ። ግን ይሄ ቪዲዮ የመጨረሻ ነው። ዛሬ የሰራሁት ኦልሬዲ የመጨረሻ ነው ብዬ አስቤያለሁ። እንግዲህ ደስ ይላል። ዛሬ ያገኘነው እዛ ውስጥ ራሱ እየጠበቅናቸው አንዷ እዛ እየተመገበች የነበረችው ካልበላም ብላ አንድ አሚፋ ቺክን ሰጥታኛለች ማለት ነው። ያው እዛው አልበላም ብዬ ለነዳ ስለሆነ አልበላም ምናምን ብዬ ያው ስላልታጠቁም እጄ ምናምን ነገር በቃ አልበላም ምናምን ብዬ በፌስታል ተቀብዬ ቦርሳ ውስጥ ከትቼዋለሁ። እሱንም አሁን እንሞክራለን ማለት ነው። ሌላ ምን ይቀረናል? በቃ ሌላ የጠየቃችሁኝ ጥያቄ አለ። እሱን እመልስላችኋለሁ እየበላን ሌትስ ጎ። ያው ጋይሶች ይሄ ነው አንድ አሚፋ ቺክን ነው። አሚፋ ቺክን አያችሁታ። ካልበላ ብላ ምናምን ስትይ በቃ ምገርም ልጅ ነበረችና ኦኬ ምናምን ብያት አንተ ተቀበልኩ በፌስታል አድርግቼ እዚህ ከቪዲዮ ጋር ሰራለሁ ብዬ ነው። እኔ ከዚህ በፊት ወላሂ በልቼ አላውቅም ይሄን ነገር። ያው አይ ቲንክ ዶሮ ነው ሲመስለኝ። ቺክን ይላል አሚፋ ቺክን። ዶሮ ነው፣ ስጋ ነው። አያችሁት። እስኪ ቢስሚላህ ነው የምንኮረው። እዚህ ሲመስለኝ ይጣፍጣል፣ ግን የሆነ የማቃጠል ስሜት አለው። ትንሽ ይሰረስራል። ሌላ ምርጥ ነው። እኔ ወላሂ የመጀመሪያ ነው የቀመስኩት። ይጣፍጣል ናት፣ ግን ትንሽ የማቃጠል እንትን አለው ሲወርድ በተለይ አይ ነው። በዛው ቦርሳችን ደግሞ እቺ ይዘናል። እቺን ገዝተን ነው እንኳን በቃ ለቀችን ይዘን ሻት እየመጣን የመጀመሪያ ቪዲዮ ነው ይሄ ከምግብ እንግዲህ ያበደ ወላሂ ያበደ። ላይክ በቀጣይ ቪዲዮ የሚሆነው ምንድነው የምናደርገው መሰላችሁ? እስከዛሬ የታዘዝንባቸው ምግብ ቤቶች እየሄድን መብላት ነው ብር ካገኘን። ጋይስ እዛው ላይ ወላሂ ያዚህ ጥሩ ሳብዛል እንደዚህ ምን ነው አጥንቶ ይበቃናል። እንደዚህ ብዙ ምናምን እንግዲህ እንደምታዩት ነው። አንዳንዴ እንደዚህ አይነት ሰው ያጋጥማችኋል። ካልበላችሁ ሚለኔ ቁጭ ብዬ አይታችሁኛል እየጠበቅኩ የነበረው ሰዓትና እና ምናችኝን ከዛ እና ብላ ምናምን ነገር አለች። ኧረ እኔ አልበላም ምናምን ሰዓት ኧረ ምናምን ካምናንሽ ቢያንስ ብላ ሰጠችኝ። በፌስታል ጠቅልዬ ከተኩትና ቦርሴ ውስጥ አሁን እዚህ እየሞከርኩ ነው ከእናንተ ጋር ማለት ነው። ሌላ ወደ ጥያቄያችን ስንመለስ ላይክ እኔ ከመጀመሪያ በፊት ጥያቄ የሆኑብኝ የነበሩት ነገራቶችን ላይክ እያሰብኳቸው ነበር። የዶሮ ጣዕሙ አያፍላችሁ አይጠፋም። አጥንቱ ብዙ እንትን አይደለም ግን ይጣፍጣል።
እና ጥያቄ ከነበሩብኝ እንትኖቹ ልንገራችሁ። አንደኛ ኦርደር መደረብ የሚለው ነው። ኦርደር ስራው ላይ ሳትገቡ ገና መደረብ አትጀምሩ። ሆነስት የምነግራችሁ ነገር ቢኖር ወይን ወጥቆ ነበር የትራይፖድ ንፋስ አለ በጣም ኦርደር በቃ ቢያንስ ከጀመረ ከሁለት ቀን ከሶስት ቀን በኋላ ብደረቡ የተሻለ ነው። ኦርደር መደረቡ ላይ ስራው ላይ ስገቡ ታዩታላችሁ። በቃ እኔ በጣም ተያያዥነት በቃ ማሰባችሁ የነበረው እነዚህ ነው። ሌላ በቃ አዲስ ነገር የለውም። በኪሎ ሜትር ስንት ይከፈላል ነው? ከ1 ኪሎ ሜትር በላይ ሲሆን 40-50 ብር ይገባል። አሁን ደግሞ የሞተረኛ ተብሎ ይመጣል። የሞተረኛ አሁን ሰሞኑን በሳምንት ነው የተከፈተው ለሳይክል ነጂዎች የሞተረኛ ማድረስ የሚለው። ከዛ በፊት እንኳን የሆነ ነበር ግን ይሄን አልም ይመጣል ነበር። በቃ እንትን ይባላል እና የሞተረኛ የሚባለው ምንድነው? ረጅም መንገድ ነው። ላይክ በጣም ረጅም መንገድ ነው። ከ7 እና 8 ኪሎ ሜትር በላይ ነው ይመጣላቸው። እንደዛ 140 ብር 150 ብር ነው። ያው የሞተረኛ የሚባለው እነሱ ናቸው ማለት ነው። አዲስ ነገር የለውም። በቃ እነዚህ ናቸው ትንሽ ኮንፊውዝ ሊያደርጓችሁ የሚችሉት። መጀመሪያ ያልጀመራችሁ ግን የተመዘገባችሁ ቀን ሁሉም ይቀላችኋል። እንደው ምን ለእናንተ እንደዚህ የሚነግረኝ ሰው አልነበረም። ስገባ ስለ ስራው ምንድነው ስራው ላይ የምናገኘው ነገር የሚለው ምናምን አላውቅም ነበር እና ለዛ መሰለኝ አሁን በአስቸኳይ ከስራው ላይ መውጣት የቸኮልኩትና አላውቅም ብቻ ለእኔ አልተስማማኝም። ለእናንተ ምን እንደሚሆን አላውቅም። ቱ ቢሆንስ እውነቱን ለመናገር ግን እንደ ስራው እውነቱን ነው የምነግራችሁ። ከሰራችሁ ታገኛላችሁ፣ ካልሰራችሁ ትተኛላችሁ። ይሄ በቃ ማንም የሚያውቀው ነገር፣ የትኛውም ዴሊቨሪ ሰራተኛ የሚያውቀው ነገር ነው። ወይ ከኛ ጋር አብረው እየሰሩ ቤት ተከራይቶ የሚኖሩ በሻሉ 4-5 እኔ ማውቃቸው ማለት ነው ከኛ ጋር እየሰሩ እንዲሁም ደግሞ እኛ ከቤተሰብ ጋር እየኖርን የራሳችንን እንኳን መሸፈን ያቃተንም አለ እና እንደ የአሰራራችሁ ነው። ሌላው እዚህ ስራ ላይ ከሚያስፈልጋችሁ ነገራችሁ በእውነት የምልህ ነው ፓወር ባንክ ግዴታ ያስፈልጋችኋል። በቃ ፓወር ባንክ ግድ ነው ማለት ነው። በቃ ለመሰካት ስልክ ሪፍሬሽ በጣም ነው ቻርጅ የሚበለው። ላይክ የኔ ስልክ ብቻ መስሎኝ ነበር መጀመሪያ ለካ እንደውም የኔ በጣም ነው ቆዩ እና በቃ ሌላ እንግዲህ ስራው ላይ መግባት እንፈልጋለን ብላችሁ የምትጽፉልኝ ልጆች አይቻችኋለሁ። በርቱ፣ ጎበዙ። በእውነት ጠንክራችሁ ከሰራችሁ አሪፍ ገንዘብ የምታገኙ ይሆናል እንጂ እኔ እንትን ብላችሁ ነገር የለም። እኔ አንድ ወር ጆርኒውን አካፍያችኋለሁ ያለውን ነገር እንግዲህ ያው ደሞዝ የሚለቀቅላችሁ በሳምንት ነው ነግሬያችኋለሁ። እሱን ያው እኔ አሁን የዚህኛው ደሞዝ ተነስቷል። አሁን ዛሬ ሰኞ አይደል? እሑድ ትላንት ነበር ሰኞ። እሑድ ቀን ሰኞ ይነሳል። ሮብ ወይ ዓርብ እስከ ሐሙስ ባለው ይለቀቅልኛል። 800 ምናምን ብር ነው የሰራሁት በዚህ ሳምንት እንኳን እና ሌላ በጣም እንደዚህ እንደወጣ የገፋፋኝ ነገር ምንድነው? በቃ ባለፈው ከሁለት ቀን በፊት እንትን ብሎ ነበርና አንድ ጓደኛዬ ወጥቆ ተቆርቶ ነበር። በቃ ስራው በዛም ምክንያት በጣም አስጠልቶኛል። ላይክ ይሄ የመጀመሪያ ምክንያት ብቻ ሳይሆን ስራው ላይ በጣም ብዙም ደስተኛ አይደለሁም። ሰው ለዛም ስለሆነ ነው። ሌላ ደግሞ የሚቆረጠርባችሁ የተቆረጠኝ ብር ባለፈው ከሱ ጀምሮ አለ። ሌላው ኢቭን ኢፍ ሌላው ይቅርና ሰርታችሁ ራሱ ለሳይክል ወጪ ነው የምታወጡት። በቃ ትሰራለህ፣ ተመልሶ ወደ ሳይክሉ ስራ ነው የሚሄድ ትሰራለህ እና ምንም በቃ ትርፍ አላገኝ ስላለኝ እንትን ስላስባለኝ ልተወው ወሰንኩኝ ማለት ነው። የኔ እንትኑ ይሄ ነው። ሌላ ምክንያት እንኳን ብዙም የለኝም። በቃ ብቻ አሁን አለ ይሄ ቪዲዮ ሜቢ ዛሬ ኤዲት ይደረጋል። ዛሬ ክፍት ስለሆንኩ ዛሬ ኤዲት አደርገዋለሁ። ካሁን በኋላ ብዙ የምንቀጥላቸው ቪዲዮዎች አሉ። ያው በቪው ደረጃ ይሄ ጨርሼዋለሁ። ሜቢ ጥያቄ ካላችሁ ጠይቁኝና በሌላ ቪዲዮ መሀል ላይ ምናምን ልመልስላችሁ እችላለሁ። ግን ዋና ሊያስጨንቃችሁ የሚችላችሁ ይሄ ያሰብኩት ገንዘብ እንዴት ይገባል ምናምን ነው። እሱ ቀላል ነው። በቃ እዛ ኦሪየንቴሽን ስትወስዱ ይነግሯችሁ። ኦሪየንቴሽን ግን 9533 ላይ ደውላችሁ መጀመሪያ ጠይቁ ያለውን ሁኔታ ማለት። ከዛ በቃ ቀላል ነው። ሙሉ ያለውን ነገር ቀላል ነው። ፎቶ ያስፈልጋችኋል፣ መታወቂያ ያስፈልጋችኋል፣ ስልክ ቁጥር ሲም ማለት በቃ አለቀ። ሌላ ምንም ነገር ያስፈልጋችሁ እና 1500 ብር የመጀመሪያ ዲፖዚት የሚያስፈልጋችሁ መመዝገብ የምትፈልጉ 1500 ብር ዲፖዚት የመጀመሪያ 4x4 የሆነ ፎቶ። እሱን ደግሞ በስልካችሁ በፎቶ የተነስታችሁ በስልካችሁ አስልካችሁ ሌላ መታወቂያ ማለት ዲጂታል መታወቂያ፣ ሌላ ምንም የፋይዳ ዲጂታል መታወቂያ ያስፈልጋችሁ። ሌላ ምንም ነገር ያስፈልጋችሁ። እንጃ ጥያቄ እየፈለኩ እኮ ነው ምናልባት እንትን ካላችሁ ብዬ። ሌላ ምንም ችግር የለም። ያው ምግቡን ከተቀበላችሁ በኋላ የሰውየውን ስልክ ታገኛላችሁ። መደወል ነው፣ ሄዳችሁ መስጠት ነው።
ምግብ ቤቶች ደግሞ የመጀመሪያችሁ አካባቢ ነው እንጂ ከሁለት ቀን ከ3 ቀን በኋላ በጣም ቀላል ነው የሚሆንላችሁ። ቅያስ ታውቃላችሁ፣ ቶሎ ምግብ ቤቱ የሚያስወጣችሁ ምግብ ቤቶቹ ምን ያህል እንደሚቆዩ ታውቃላችሁ። ቀላል ነው እሱ ማለት ነው። እንግዲህ አሁን አዛን እያለብን ነው። ዙራችንን እንሰግዳለን። ይሄው አዛን አለ። ከዛ እዚህ ጋር ደግሞ ለኤዲት ብለን የገዛናት ሳለች ቺንከርሽን እያደረግን ኤዲታችን እናደርጋለን። ከዛ ፖስት እናደርጋለን ማለት ነው። ያቺኛውን እንትን ግን እኔ ትንሽ በትንሹም ቢሆን ተመችታኛለች። ቱ ቢሆንስ ሰው እንደዚህ አይነት ነገር ይላል እና እንደኔ በጠዋት እንደዚህ አይነት ጥሩ ሰው ያጋጥማቸው አያቸው ኮምቦ ለቀጣይ ቪዲዮ ነው። እስከዛሬ የታዘዝንበት ምግብ ቤት ይሄን መብላት ነው። የተለያየ እና አምሮኛሉ የተለያዩ ቺክን ቤቶች፣ ዲዘርት ቤቶች፣ ኬክ ቤቶች፣ ጁስ ቤቶች የታዘዝንባቸው ክትፎ ቤት ለቀጥላ ነገር ሌላ በተረፈ ያበለ ነው ይጣፍጣል። እስከ ሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። ቢዩ ያሰባችሁ በሙሉ ይሳካላችሁ። ስኬታማ የቢዩ ሰራ ይሆንላችሁ። እንወዳችኋለን።